እና የህይወት ምስክርነቴን ነግሬያችሁ ነው የምጨርሰው። የዛሬ 30 ዓመት የሆነ ታሪክ እግዚአብሔር ከምን ጉድ እንዳስመለጠን ብቻ ሳይሆን እንዴት እንደሚጠብቀንም ነው። እና ለአንድ ታላቅ ባለስልጣን ሴት ወንጌል ሰበኳት። እንግዲህ ያኔ አስቡት በኢህአዴግ ዘመን ነው። እሷ ጌታን ተቀበለች እና አዲስ ክርስትና ታውቃላችሁ እንደ እብድ ነው የሚያደርጋችሁ። ከኔ በልጣ ቁጭ አለች። ኢየሱስ ነው በአፏ ላይ፣ ቃል ነው በአፏ ላይ። ስለዚህ ያ ባለስልጣን ዘፈን ከፍቻለሁ በስክስታ ግጅኝ። አንተው እስክስ በል እኔ ኢየሱስ ነኝ። ጫት ልቀም ነው ቡናውን አሟመቅ ይለኝ። ራስ ቡና እኔ ዕጣን ጫስ እኔ የኢየሱስ ነኝ። ማን ነው ሚስቴን አልጫ ያረገብኝ ብሎ ደህንነት ሴኩሪቲ ላገብኝ እና ነገሩት። የሆነ ቀጫጫ ሰው ነው እሱ ነው ኢየሱስ ምናምን እያላት ሚስትን የበረዛት አሉት። እና ያኔ ሰውነቴ በጣም ደካማ ነው እንዳሁኑ አይደለም። ለካ ወደ ጠንቋይ ቤት ሄደብኝ ማለት ነው። ምንም ሊያደርገኝ አልቻለም። ወንጀል አልሰራውም፣ አያስረኝም። እና ለጠንቋዩ የፈለከውን እሰጥሃለሁ ግደለው አለው። እና ይሄን አምጣ፣ ይሄን አምጣ፣ ይሄን ቀባ፣ ይሄን ሰካለው፣ ሁሉን አደረገ። እና እኔ ተንበርክኬ ስጸልይ ጥቋቁር ረጃጅም ሰዎች ያሳድዱኛል። እና አንዱን በህልሜ ለምንድን ነው የምታሳድደኝ ስለው አቶ ከሌ ጠንቋይ ቤት ሄዶ እንድንገልል እኮ ነው አለኝ። የወረወረው ቀስት ይንከባለላል፣ የወረወረው ይንከባለላል። ብንንስል ጸሎት ላይ ነኝ። አሃ አቶ ከሌ ከኔ ጋር ጉዳይ አለው አልኩ። አልነገርኳትም ለሷ። ለምን በጣም ስለምትወደኝ ልትፈታውም ትችል ይሆናል። እና ጭጭ አልኩ። ስጠባበቅ ይኸውልህ ባሌ ያ ሁሌ ስሙን የምታነሽውን ጥሪው እራት ልጋብዘው ብሎ በሚስቱ መልእክት ላከልኝ። አረ ባሌ ዛሬ ግብዣ ጋብዘዋል ለቤቱ አለችኝ። መጣው በዩ እና ቤቱ ሄድኩ። ትልቅ ቤቱ እንደ ቤተ መንግስት ነው። ሚስትየው ክርስቲያኗ ምግብ ትሰራለች። እሱ ውጭ በር ላይ ጠበቀኝ እና እንኳን ደህና መጣህ አለኝ። አንተው ነው የጠራኸኝ? እንኳን ደህና ጠበቀኝ። ምንድነው የሚያኮሳትረው እንዴ? ግብዣ ጠፍቶ መኮሳተር አለ እንዴ? በልቤ እኮ ነው የምለው። ልክ ወታደር ነው፣ እንደ ወታደር ነው። እንኳን ደህና መጣህ አለኝ። እንኳን ደህና ጠበቀኝ። ያኔ ልጅነትም ስላለ ታውቃላችሁ እልህ ያዘኝ። በኋላ ገብቼ በላው። አይበሉ በላው፣ ደስም አላለኝ። ፊቱ እንደተቋጠረ ነው። ለሷ ስል ጠጣው ቡናና ወጥቼ ሄድኩ። ተመልሶ ጠንቋዩ ጋር ሄደ። እንድትገለው በገብርል ከረባት አስሮ ራቴን በላለሁ። ይገርማችኋል። እኔ እኮ የኔን መልእክተኛ ኤጀንቲዎች ልኬበት ነበር። እንኳን ሊገሉት ሊያዩት አልቻሉም። መልአክ በዙሪያው ተከበውታል አሉ። በኋላ ይገርማችኋል፣ በቃ እኔ እኮ አንተ አምላክ ነህ፣ ትገላለህ፣ ታድናለህ፣ ኃይል አለህ ብዬ ነበር። የሚስቴና የእሱ አምላክ ካንተ ይበልጣሉ እንዴ? ሁለተኛ አልገብርልህም፣ ኢየሱስ የምትለውን እቀበላለሁ አሉ። በኋላ ድጋሚ ራት ተጠራው ማለት ነው። አረ ዛሬ ቤተ ዘመዶቹን ባለስልጣን ጓደኞቹን ጠርቶ ራት እንደገና ጋብዘዋል አለችኝ። መጣው በዩ እኔ ሆኖን እኮ አላውቅም። እዛችሁ በቀደም ያገኘኝ ቦታ ላይ ተገናኘ። አሁን ተቀይሯል። 45 ዲግሪ። የእግዚአብሔር ሰው እንኳን ደህና መጣ። እኔም ስልጣኑን አክብሬ እንኳን ደህና ጠበቅከኝ አለቀ። ራት በላው። ከዛ ከበሩ ወደ ራት ቤት ሊወስደኝ ሲል ረጅም ነው ግቢው። ይኸውልህ ለሚስቴ አትንገር እንጂ ንስሐ አለኝ አልኩት። ንስሐን ለእግዚአብሔር አውርድ አልኩት። የኔ የተለየ ነው፣ ራሴ ይቅር ካላልከኝ እግዚአብሔርም ይቅር አይለኝም አለኝ። ምንድነው ኃጢአት ምንድነው? ሚስቴን ይሄን ጸረ ጴንጤ ምናምን አረክብኝ ብዬ ልገል ጠንቋይ ቤት ሄጄ ያው እነሱ ሞክረው አረረረ ያንተ አምላክ ኃይለኛ ነው በመላእክ ተከበሃል አለኝ። ማን የተከበበው? እኔ አልኩት። አንተ አለኝ። ሰውነቴ እዛው ጨመረ። እንዴ እኔም ማቀው ከነዚህ ህፃናት እነሱን የሚጠብቅ መልአክ አለ። ለአንድ ቅዱሳን አንድ መልአክ እንዳለ ነው ማቀው። ግን መላእክት እንደሚሰፍሩ የነገረኝ ያው ሰውየው ለካ ብዙ መላእክት ዙሪያ ያሉ እና ተንበረከከ። እዛው
ጌታ ያንተን ጌታ እቀበላለሁ አስቀበለኝ አለኝ። ያው አዲስ ነው ተቀበለ ኢየሱስ ብዬ ንስሐ አስገብቼ ጌታን ተቀበለ ማለት ነው። ወይ ጉድ አልኩ። ጌታ ኢየሱስ ከነጭ ዙፋን ማዳን ሳያንስ፣ ዕዳ ጽፈቴን መደምሰስ ሳያንስ፣ በምድር ላይ እንደ ብሌን ማየት በእጅ መዳፍ መቅረጽ ሳያንስ መልአክ መድበህልኛል እንዲህ አልኩ። በእውነት አሁን በዚህ ጉባኤ ተብታቢ ደጋሚ የምትፈሩ በረሮ ምናምን ድንገት እንደምትሞቱ የምታስቡ እግዚአብሔር ይቅር ይበላችሁ። በመዳፉ ተቀርጸሃል። ብራዘር መጎብኘት እኮ ይሄ ነው። የእግዚአብሔር ልጅ ሆነሃል። በሰማይ ርስት ተጠብቆልሃል። አሜን።